ጥንቆላ ግጥም አድርጎ ነው የሚሰራው። ስለዚህ ተመልካቾች በጣም ተጠንቀቁ። መፍራት ጠንቋይን ነው። እውነቴን ነው የምላችሁ፣ ጠንቋይን መፍራት አለባችሁ። ይውላችሁ እንደዚህ ነው ነገሩ። ሰላም እንዴት አላችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሰሞኑን ያው ስለ ጥንቆላ ስለተነሳ እስቲም ዛሬ እኔ በዚህ ሳምንት ውስጥ ያጋጠመኝን ነገር አንድ ነገር ላጫውታችሁ። ያው ስም አልጠቅስላችሁም፣ ነገር ግን ያው ያለውን ነገር ግን ልንጋራችሁ እስቲ ውዶችዬ። በነገራችን ላይ ኢትዮጵያ ውስጥ እኮ 95%ቱ ጠንቋይ የሚሄድ ሰው ነው ታውቃላችሁ ያለው ማለት ነውና አብዛኞቻቸው ይሄዳሉ። ግን ሄደው ይሰራላቸዋል የሚለው ነገር ነው። ለክፋት ይሰራል፣ ለደግነት ግን አይሰራም ማለት ነው። እና አማችሁ የሆነ ነገር ብላችሁ ምናምን ብትሄዱ እኮ አይሰራም። ግን ሰው ላይ እንደዚህ ያርግልኝ እንደዚህ ያርግልን ስትሉት እንዴት እንደሆነ አላውቅም ይሰራል አሉ። እሺ ይሁን ግድ የለም። እና አንድ ነገር ምን ልላችሁ መሰላችሁ፣ ለሶስት ወር ያክል እኔ ጋር የነበረች ልጅ ነበረች እና ልጆቼን የምትይዝልኝ 3 ወር ነው ከኔ ጋር የቆየችው። ከዛ ምን አጋጠማት መሰላችሁ? ባለትዳር ናት፣ የሁለት ልጆች እናት ናት። የሚገርማችሁ ነገር ይሄን ሁሉ የምሰማው ከገባች ከ2 ወር በኋላ ነገር ነው። ያለውን ነገር ሳጫውታችሁ ይገባችኋል እሺ ውዶችዬ። ከዛ በፊት ግን ሕፃን ናት፣ እንዲህ ስትታይ ምናምን በቃ ልጅ ነች ልጅቷ ማለት ነውና እንኳን ልጅ ያላት ምንም አትመስልም። እና እድሜዋ ገና 20 ዓመቷ ነው። በልጅነቷ አግብታ ነው እንግዲህ 2 ልጆች እንትን ያለችው። ይኖራት ችግር የለውም። ትዳር ኖሯችሁ ልጅ ኖሯችሁ በልጅነታችሁ በጣም ነው ደስ የሚለው። እውነቴን ነው የምላችሁ። እና ምን አጋጠማት መሰላችሁ? ልክ እኔ ጋር ልክ በመጣች በወር ከምናምን ከተቀመጠች በኋላ ምን አለችኝ? ልቤን ያመኛል እና እኔ የመጣችሁ ከቡታጅራ የሚባል ሀገር ነው። ከቡታጅራ የሚባል ሀገር ነው። ባለትዳር ነበረች፣ የ2 ልጆች እናት ነች እንደነገርኳችሁ። ከዛ ከባሏ ጋር ከአንዴም 2-3 ጊዜ ተጣላናለች። ስንጣላ ኮበልላለሁ አለች። እዚህ ደብረ ብርሃን ነው የምኮበልለው አለች። እዚህ ዘመዶች አሉኝ አለች። እና እዛ መታ በቃ ይወስዳታል። ሳምንት ምናምን 15 ቀን ነው አለች። ከዚህ በኋላ እኔ ከሱ ጋር አልኖርም፣ ልጆቼን ብቻዬን አሳድጋለሁ ብያለች። ተመልሼ እገባለሁ አለች እሱ ጋር። በቃ እንዴት እንደሆነ አላውቅም፣ ምን እንደሚያስነካት ወይም ምን እንደሚላክባት ባታውቅም 2 3 4 ብቻ ታረኩኛለች። ይሁን እና ልቤን ድክም ይለኛል፣ ልቤን ያፍነኛል። እና አይንዬ እኔ በየወሩ የወፍ የምትባል በሽታ መድኃኒት እወስዳለሁ እና እዚህ አካባቢ መድኃኒት ካለ መድኃኒቱን ካልቀመስኩኝ በጣም ነው የሚያመኝና ስራ መስራት አልቻልኩም አለችኝና ማታ ማታ ስተኛ ምን ስል እፍን ያደርገኛል እና እስካሁንም አልነገርኩሽም አለች ማለት ነው። እና ከዛ በኋላ እኔም ሳፈላልግ ያው እኔም እሰማለሁ የወፍ በሽታ በሚታሰር በሚቀመስ እና ስቀምሱ ደግሞ ያው ኃይለኛ ነው። ከሰው ጋር መገናኘት አትችሉም። ቤት ውስጥ አንድ ቤት ውስጥ ተዘግቶባችሁ ነው ምናምን መድኃኒቱን የምትቀምሱት። እና እንደዛ ስትል በቃ እኔም ሰው ፈለኩላት ማለት ነው። ተገኘ ሰው። ከዛ በኋላ ፈራች። እዛም ወስዶ በቆሎ ነው ወስዶ አለች። እዚህ ደግሞ ያላት በቡና የሚጠጣ ነው። ለ3 ቀን ነው ለ7 ቀን ምናምን አላት ማለት ነው። አይ ከዛ 7 ቀን ሙሉ ደጅ መውጣት የለም፣ ፀሐይ መንካት የለበትም። እዛው ነው ሁሉ ነገር የምታደርጊው። በቃ አለ አይደለም የምበላው የምጠጣው ማንኛውም ነገር እዛው ነው ጽዳት የምትጸዳጀው ምናምን ነገር አላትና ፈራች። ከዛ እኔ ችግር የለውም አንዱን ክላስ እለቅልሻለሁ፣ አንቺ እንዴት ነው የምታደርጊው ምናምን አልኳት። እና ቡና ራሱ በአንዴ ተቆልቶ ነው እንትን የሚባለው የሚጠጣው ማለት ነው። እና ተቆልቶ ከዛ በኋላ ለ7 ቀን ቢሆን በስኒ እየገመተች ትጠጣለች ማለት ነው። ከዛን እንደዛ ተብላ እሺ በቃ አለችና በኋላ ላይ በቃ ይቅርብኝ 7 ቀን ሙሉ ሰው ቤት ሆኜ ምናምን አለች። እኔ ችግር የለውም እንደ እህትሽ ቁጠሪኝ፣ አቢያመኝስ ምን ቢል ምናምን ብላ ፈራች። ከዛ በቃ እንደዛ ከፈራሽ ለምን ጸበል አትጀምሪም ብዬ ጸበል
በጠዋት እየሄድሽ አሁን ጠዋት እነሳለሁ ትምህርት ቤት ልጅ ስላለኝ ለትምህርት ቤት ልሰራ ምናምን በቃ ልክ እኔ 12 ሰዓት ስነሳ እስከ 12 ሰዓት ተኩል እስከ 1 ሰዓት ተኩል ምናምን ትመጫለሽ። ወረፋ ቢሆን እንኳን እስከ 2 ሰዓት ትመጫለሽ። ቢያዝ ልጁን ትይዥልኛለሽ። ከዛ በኋላ እኔ ልጄን እሸኛታለሁ። ያው 1 ሰዓት ከ45 ምናምን ስለሆነ የምትሄደው ከዛን አልኳት ማለት ነው። ከዛ በኋላ ከጀመረች ሚካኤል ጸበል ጀመራ በ3 ቀን ውስጥ ማለት ነው። ከ3 ቀን በኋላ ከጀመረች በ3ኛው ቀን ፊቷ ቅይር ብሎ መጣ። በቃ ቅይር ብላ መጣች፣ ጥቁርቁር ብላ መጣች። የተጎጫጨቀ ነገር አለ ምናምን እና ከዛ ድምጿ ሁሉ ተዘግቷል። ምንድን ነው ምናምን ስላት ጸበል ስገባ አላቀውም ስወጣ ነው ትዝ የሚለኝ። ስገባ አስታውሳለሁ። ከዛ በኋላ ግን ስወጣ ነው የማስታውሰው ምናምን አለችኝ። ከዛ አንድ ሰው ላኩና በ4ኛው ቀን አንድ ሰው ይዟት እንዲሄድ አደረኩኝ። እዚህ ከኛ ሀገር ማለት ነው። ከዛ ላኩኝ። ከዛ በኋላ ለካ መንፈስ እናንተ ግርም ይላችኋል። ይሄ ሁሉ ነገር 2 ዓመት ሙሉ የወፍ ነች እያለች እየቀመሰች የነበረው ምን እንደው ታውቃላችሁ? ሰው ሰራሽ። ያንም ማን እንዳሰራባት ታውቃላችሁ? እንድትወደው እንድትወደው ነው የሚባለው። ባሏ ከእሷ ጋር አብራ እንድትሆን እንዳትፋታ ያደረገባት ማን ነው? ባሏ። የተተመተመ ነው ወይም ደግሞ ያስተበተበባት ደግሞ በፓንቷና በውስጥ ልብስ ነው አሉ። የምር ይሄን ሁሉ ጸበል ቦታ ሲናገር እኔ በጣም ዘገነነኝ። እኔ በጣም አፈርኩ ማለት ነው። እና ልክ እንደዚህ እኮ ነው ምናምን ስላት በቃ ለዛ ነው ለካ እኔ አልፈልግም ብዬ ከእንደገና ምገባዋለች። እና ይቺ ልጅ እንግዲህ የ2 ልጆች እናት ሆና ከኔ ጋር 3 ወር ቆየች ማለት ነው። ከዛን አንድ ቀን እሑድ ቀን እቤት ተነሳ መንፈሱ ማለት ነው። እና ከዛ በኋላ የሚያስነሳ ሰው ፈለግንና ሲናገር እውነቴን ነው የምላችሁ ልክ እሱ እንዳረገባት ከነስሙ የት ቦታ እንዳደረገ ምናምን ተናገረ ማለት ነው። እና በነገራችን ላይ ምናልባት እናንተ ያደረገባችሁን ሰው ላታውቁ ትችላላችሁ። ነገር ግን እጣ ክፍላችሁን አግኝታችሁ መድኃኒታችሁን አግኝታችሁ ወደ ጸበል ከሄዳችሁ ማለት ነው ማን እንዳደረገባችሁ ከነቦታው ከነምኑ ይነግራችኋል ማለት ነው። እና ልክ እንደዚህ ነው ብዬ ስነግራት ለልጅቷ ማለት ነው እኔ በቃ እንዴት እንደሆነች አልጠይቁኝ። እና ወንዶቹን በጣም ተጠንቀቁ። እናንተ ራሱ መኮብለል ባልና ሚስቶች ማለት ነው ሚስቶች ከባላችሁ ጋር ተጣልታችሁ ራሱ ለመኮብለል ከዛ ቤት ለመውጣት ካሰባችሁ ወይ ልብሳችሁን አቃጥላችሁ በተለይ ያልታጠበ ልብስ ለብሳችሁ ያስቀመጣችሁት ልብስ ይሄ ፓንት፣ ጡት ማስያዣ ምናምን የሚባሉትን ነገሮች አደራችሁን ለባላችሁ ቤት ትታችሁ እንዳትሄዱ። በዚህ ተደግሞ ምን ያደርጋል? ተመልሳችሁ ቤት ውስጥ በቃ የትም እንዳትሄዱ ከሌላ ወንድ ጋር ሀይ እንኳን አትሉ እንኳን ሌላ ትዳር ልመሰርቱ ቀርቶ ማለት ነውና እንደዚህ አይነት ነገር እኔ ጋም ስላጋጠመኝ ምናልባት ትማሩበታላችሁ ብዬ ስላሰብኩ ነው ውዶችዬ። እና ይቺ ልጅም እንግዲህ አሁን ያላችሁ ጸበል ነው። እግዚአብሔር ብሎ የልጆቹ አምላክ በሽታዋን እንዲገፍላት ጸሎት አድርጉላት።